بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد تكبرات وندموش توتشي السلام عليكم ورحمة الله وبركاته እንግዲህ የቴክኒክ ችግር ስለነበረ አሁን ተመልሻለሁ ቢብሎኝ ነበር ኢንሻአላህ ተዓላ ቀርብ ላይ ልትሆኑ ልትመለሱ ተስፋ አደርጋለሁ ካልሆነ ግን በኋላ ገብታችሁ ትምርቱ ተከታተሉት ሼር ማድረጉት አሁንም ብዙ ሰው ሳያው ቀርቶ እንዳይሆን እና ኢንሻአላህ ተዓላ قصة يوسف عليه السلام እንዳልኳችሁ አሁን እኮ ሰዓቱ በጣም ሄደብን በተቻለ መጠን ፎከስ አድርጌ አጠራ ያለ ደርስ እናደርጋለን እሱ ደግሞ እንዳልኳችሁ ማለት ነው በመጀመሪያ قصة يوسف عليه السلام በብዙ ቦታ የምትገባ ሁኔታ አላት ብዙ ትምርት አላት ማለት ነው وهذا من فضل الله سبحانه وتعالى ለኛ ቁርአኑ نعم ቁርአን ምንድነው በተለያየ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁላችሁም እንኳን በሰላም መጣችሁ ሼር በሉት ማሻአላህ ቁርአን ለኛ የሚሰጠን ትምህርቱ በተለያየ አንቢያቶች በተለያየ አህካም በተለያየ ታሪክ ሁላችን ከዛ ትምህርት ወስደን ወደ ህይወታችን ለማተግበር ነው በህይወታችን ላይ ሁላችን ቁርአን የሚያስተምረን ምንድነው ተምረን አንብበን ተረድተን በህይወታችን ሪፍሌክት እንዴት እናደርገዋለን እኔ በህይወቴ እንደዚህ አይነት የነዚህ ዩሱፍ አለይሂ ሰላም ከወንድሞቹ ሊያጋጥመን ይችላል ከወንድሞቻችን ችግር ሊያጋጥመን ይችላል የጥላቻ ጉዳይ የቅናት ጉዳይ የሐሰድ ጉዳይ ምናምን ሊገኝ ይችላል በጣም ይገኛል ደግሞ አለ በብዙ ቤተሰብ ስታዩት እንደሱ አይነት አለ ማለት ነው እና እንደዚህ አይነት ሲከሰት እኛ ምን ማድረግ አለብን ከዛ ምን ትምርት መውሰድ አለብን እንዴት መፍቻ ለሁሉም ሁኔታ እንዴት እናመጣለን ቁርአን ለዛም ይነግረናል ረሱል ሰለላሁ ዐለይሂ ወሰለም ይነግረናል ማለት ነው እና ባለፈ ምንድነው ለአባታቸው ጠይቀው ባባከህ ከኛ ጋር ዩሱፍ ይሄድ እንደ ልጅ ይጫወት ለምንድነው ማታምነን ምናምን ብለው ወሰዱት እዛ ደግሞ ክፋታቸው ያሰቡት ምንድነው ለዩሱፍ አለይሂ ሰላም ሊጎድሉት ግን አንድ ከም በመሐላቸው ወጥተው መግደል ይቅርና እንትን ጉድጓድ ላይ ናስገባው በኋላ ደግሞ እነዚህ መንገደኞች መጥተው ይወስዱታል ከዛ ወኛ አባታችን ለኛ ብቻ ይሆንልናል እና ምንም ደም ሳናፈስ ሰው ሳንገድል ምክንያቱም እነሱም የአንቢያ የነቢ ቤተሰብ ስለሆኑ ዒልሙ حرامنا حلال ያቃሉ ማለት ነው እና እንደዛ ሆኖ ግን ሱብሃንአላህ ሰይጣን ለሁሉም ሰው ለማሳሳት ስለሚሞክር ማንንም የሚድን የለም አንቢያቶች ባስተቀር ካልሆነ ማንንም ሰው ነፃ ከሰይጣን የሚሆን ሰው የለም ማለት ነው እና ፈቀድላቸው ሄደው ተጫውተው እዛ አጣጥፍተው ተመልሰው ማለት ነው ምን አደረጉ ተመለሱ ማለት ነው ወደ ቤት ሲመለሱ ምን እንዳሉ ቁርአን ይነግረናል وجاءوا اباهم عشاء يبكون ማታ መጥተው ለአባታቸው እያለቀሱ አያችሁ እንዴት ድራማ የሚሰሩት ድራማ በቃ ድራማ ነው የሚሰሩት ተማክረው ስለሆነ ግዴታ አባታቸው ማሳመን መቻል አለባቸው ምክንያቱም መጀመርታም እሱም እየፈራ ነው እሺ ያላቸው እየፈራ እኔ እፈራለሁ የህልጅ እናንተ ስትጫወቱ እሱ ደግሞ ጅብ እንዳይበላው ምክንያቱም በቃ ወላጅ ታቃላችሁ ወላጅ ሲሆን ሱብሃንአላህ አባትና እናት በልጆቻቸው የሆነ ነገር የፊልተር ነገር በልባቸው ውስጥ አለ የሚነግራቸው ነገር አለ እኛ ብዙ ጊዜ ስናየው ማለት ነው ስፔሻሊ እናቶች ደግሞ በልጆቻቸው የሚመጣ ነገር ገና አንድ ነገር ሳይነገሩ የሆነ ነገር አካላቸው ይነግራቸዋል እንዲሁም የዩሱፍ አለይሂ ሰላም አባት ደግሞ ያዕቆብ አለይሂ ሰላም ነቢ ነው ወህይ ወርደዋል እና እሱ ያሰበው ምንድነው የህልጅ የሆነ ነገር አላህ ለሱ ያስቀመጠው ነገር ስላለው ጥንቃቄ ያስፈልገዋል وجاء اباهم عشاء يبكون قالوا يا ابانا باكه አባታችን ብሎ ተመለሱ ማለት ያለቀሱ قالوا يا ابانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب
ሱብሃንአላህ ምን አሉ ማለት ነው ወኦ አባታችን አባትየው ከመጀመሪያ እንዳለው ማለት ነው እሱ ምንድነው ያላቸው እኔ እፈራለሁ እናንተ ስትጫወቱ ይህን ልጅ ብቻው ስትተውት ምናልባት ጅብ ሊበላው ይችላል እነሱ ይህን ጉዳይ ተጠቀሙበት ማለት ነው እና ማታ መጥተው ባክህ አባታችን ላታምነን ልትሆን ይችላል ድምጽ አለ በነገራችን ዝም ብዬ የተናገርኩ ነኝ እንዴት ነው ድምጽ ጥሩ ነው ድምጽ አለ እስከ ባካችሁ አንድ በሉኝ ድምጽ አለ ወንድሞች እህቶች ረመዳን እንዴት ነው አልበላችሁም አሁን መሰለኝ እንዴት ነው አይ ድምጽ የለም አይ ማለት አይ موجود ኦኬ አይ አለ ማለት ነው ኦኬ አለ ኦኬ ማሻአላህ በጣም ደስ ይላል ሼር በሉት نعم بارك الله فيكم እና መጥተው አልቅሰው ማለት ነው አባታችን አንተ አታምነንም ግን እኛ ወተን ጫዋታ እንደ ልጆች ሆነው እየተጫወቱ ነበር በርግጥ እነሱ ከዩሱፍ አለይሂ ሰላም ተለቅ ያሉ ናቸው ወጣቶች ናቸው እና قالوا يا ابانا إنا ذهبنا نستبق እንደዚህ ውድድር ያደረግን ነበር ነስተብቅ ማለት ውድድር ለዚህ ጫዋታ ላይ ሲጫወት አንዱ ይሮጣል አንዱ ይደርስለታል እንደዚህ አይነት ማለት ነው يا ابانا إنا ذهبنا نستبق وتركنا يوسف عند متاعنا متاع ማለት እቃችን እናስቀምጥበት ቦታ እዛ ዩሱፍ አስቀምጥ ነው እና እንደሱ ያደረግን فاكله الذئب ጅቡ በላው ግን አንተ አታምነንም በኋላ ምን አለ ማለት ነው وما انت بمؤمن لنا ولو كنا صادقين እንደውም እርግጠኛ ሐቀኞች ብንሆን ራሱ አታምነንም ምክንያቱም وجاءوا على قميصه بدم እሱም እንደሱ ምን አደረጉ ማለት ነው የዩሱፍ አለይሂ ሰላም ልብስ ማለት ነው ደም ቀብተው አመጡት ምን ማለት ነው ይሄ ነው ይው ልብስ ብታየው ራሱ ደም የጅቡ የበላው የዩሱፍ ደም አለይሂ ሰላም አለ ማለት ነው لقد ألهم الحقد الفائر على سبك الكذب فلو كانوا أهدى أعصابا ما فعلوا من المرة الأولى التي يأذن له فيها يعقوب باصطحاب يوسف معه ولكنهم كانوا معجلين لا يصبرون يخشون ألا تواليهم الفرصة مرة أخرى كذلك كان التقاطهم لحكاية الذئب المكشوفة دليلا على التسرع وقد كان أبوهم يحذرهم منها أمس وهم ينفونها ويكادون يتهكمون بها فلم يكن من المستساغ أن يذهبوا في الصباح ليتركوا يوسف للذئب الذي حذرهم أبوهم منه أمس ومثل هذا التسرع جاءوا على قميصه بدم كذب لطخوه في غير إتقان ونسوا في انفعالهم أن يمزقوا القميص قميص يوسف جاءوا بالقميص كما هو سليما ولكن ملطخا بالدم وانتهى كلامهم بدليل قوي على كذبهم قالوا وما أنت بمؤمن لنا ولو كنا صادقين أي ما أنت بمطمئن لنا لما نقول ولو كان هو الصدق لأنك تشك فينا ولا تطمئن لما نقول أهم من النوع እነሱ በጣም ቾክለው አባታቸው እንደዚህ ያላቸው ማለት የታየ ማለት ነው የውሸቱ ራሱ በደንብ እንደዚህ ድራማ በደንብ አንዳንድ ጊዜ የሆነ ሰነፍ ድራማ ይታያል አይደል አንዳንዱ ሰው ራሱ ምንድነው ይሄን ድራማ ብሎ ነው የሚያስቀርቡት ይላል ምክንያቱም እንትኑ ፕሮፌሽናል አይደለም ሲሰሩት ማለት ነው አሁን ደግሞ እነዚህ ቾክለው አሁን በእድል ባገኙት ማለት ነው ዩሱፍ ወስደው የአባታቸው ጭንቀት ተጠቀሙበት ማለት ነው አሁን ልብስ ሲመጣ ጅብ ሲበላው አሁን ልብስ ሳይቀደድ ነው ጅብ የሚበላ እና ምን አመጡት ማለት ነው አሉት መቼም አታምነንም ግን ይሄው ጅቡ እኮ በላው ይሄ ደግሞ የሱ ልብስ ነው ደሙ እንትን ፌክ አድርጎ ደም አመጡ ማለት ነው እና እኛ ብንልህ ራሱ ከመጀመሪያም ስለምትጠረጥረን አታምነንም መጨረሻ ላይ ምንድነው ያሉት ሱብሃንአላህ ኢሳ عفوا ያዕቆብ አለይሂ ሰላም ምንድነው ያላቸው መሰላችሁ ሱረት ዩሱፍ ስላለች
فلما ذهبوا أجمعوا وجاء عفوا قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون أهون منه يعقوب عليه السلام قد أماتشو نزي وشتاموش اندهونو وندموش ولو تسباسبو يواشو يالو سلهونه سلا أوكا منه يالي والله غالب على أمره ولكن أكثر الناس لا يعلمون الله سبحانه وتعالى بزي أيام من السؤال እናንተ ያደረጋችሁ ትክክል እንዳልሆነ አልተቀበላችሁም ማለት ነው ምንድነው ያለ አባታቸው يعني وجاءوا على قميصه قال بل سولت لكم انفسكم እኔ አላምናችሁም እናንተ ክፋታችሁ ነፍሲያችሁ ወደ መጥፎ ነገር የምታድሩ አድርጋችሁ እንጂ እንዴት ብሎ እንደዚህ ይሆን ይችላል بل سولت لكم انفسكم امرا فصبر جميل والله المستعان على ما تصفون الله አለኝ አሁን እንደዚህ ምንድነው እኔ አላምናችሁም የምትሉት ያላችሁ የምታደርጉት ያላችሁ ትክክል አይደለም የሆነ ነገር መጥፎ ነገር ስለሰራችሁ እንጂ እንደዚህ ሊሆን አይችልም ግን والله المستعان على ما فصبر جميل ብቻ አላህ ሰብር ይስጠኝ ጌታዬ ሰብር ይስጠኝ ምክንያቱም የሱ ልጅ እንዲሁም በጣም የፈራለት ሁኔታ እንደዚህ ሲከሰት በጣም አዝኖ እንደዚህ ያለ ማለት ነው ቀጥሎ ولما انتم من متامه كان يوسف اجمل رجل في عصره كان وجهه جميل وجهه يحمل طاقه من الجمال البشري المدهش وكان نقاء اعماقه صفاء سيرته يضيفان على وجهه مزيدا من الجمال واتى صحه الحكم على الامور واتى علما بالحياه واحوالها واتى اسلوبا في الحوار يخدع قلب من يستمع إليه وأوتي نبلا وعفة جعله شخصية إنسانية لا تقاوم سبحان الله ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين مكنياته الله سبحانه وتعالى بيوسف لي ولما بلغ أشده انتنس كهونا كادقة مالتنا الله سبحانه وتعالى علم اندسته مالتنا بفيت قل من دنو يتكسته يعقوب عليه السلام ندسو كلمات قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون أهون الزي قموال مالتنا تاريكو سينقرن يا لجوج يعقوب لجوجنا وندمج يوسف عليه السلام كوسدود طفا مكنياتو جيب ምንድነው جيب ሲበላ አንድ ሰው ማለት ነው በጥርሱ ነው የሚበላና ስለሚያኝከው ግዴታ ልብሱ ይቀዳደዳል አልተቀደደም እና يعني እንደዚህ ይባላል ሲነገር ራሱ يعني ይሄን የተዘለመ ጅብ ማለት ነው ከዩሱፍ አለይሂ ሰላም ደም ነፃ እንደሆነ አላህ Subhanahu Wa Ta'ala ነፃ እንዳወጣው ነው የሚነግረን እነሱ ግን ዋሽተው ጅቡ ራሱ አላህ ነፃ አወጣው ጅቡ አይደለም የበላው እነሱ ግን ዋሽተው ለአባታቸው እንደሱ አሉ بارك الله فيكم شير بلوت وندموج انتو شير بلوت هلو المشهد الآخر ولتنيا سن يوسف عليه السلام قصة ستايد تلاي سن يعني سن مالت من دنو مشهد بقرآن لي عند بعند نومي وزده إنه بزام لا استوسوا مفلق قرآن لي ديتيل اندزي بفيتم تناقر نبر اندزي አንዱ አሁን ዩሱፍ ምን አለ ወንድሙ ምን ተናገረ አባትየው ምን ተናገረ ታሪክ አለ በውስጥ ላይ አለ እኛ ቁርአን ያልነገረን ማለት ነው ሐዲስ ከነገረን ይኖራል በቁርአን ላይ ግን እንደዚህ በአጠቃላይ ሲነግረን ታሪኩ ሱብሃንአላህ ቁርአን የአላህ ቃል ስለሆነ የሚያስፈልገን ብቻ ነው የሚነግረን ምክንያቱም ዲቴል የማያስፈልግ ነገር አላህ አይነግረንም ስለዚህ ዲቴሉ የሚያስፈልግ ቦታ ደግሞ በዲቴል ይነግረናል ማለት በዝርዝር ማለት ነው ይቅርታ በአማርኛው ዝርዝር አይነግረንም አሁን ሌላው አንቢያቶች አንድ ቦታዎች ዝርዝር የሚያስፈልጉ በዝርዝር ይነግራል ዝርዝር የማያስፈልግ ደግሞ በአጠቃላይ ነው አሁን የወንድሞቹ ወስደው ጅብ እናስገቡት እዛ ነገረንና ወደ አባታቸው ተመልሰው ደግሞ አልቅሰው ምን እንዳሉት ነገረን አባትየው ሁኔታው ምን አደረገ አዘኑና እንዴት እንዳዘነ በነሱ እንዴት መጥፎ እንደሰሩት በቃ ግን ለአላህ ሰጥቻለሁ አለ
ይሄ የአላህ ተወኩል فصبر جميل والله المستعان على ما تصفون ይሄን አሁን ይሄን አያ ብቻ በሁሉም ህይወታችን ማስገባት እንችላለን አፎን ቢስሚላህ እኛ በዚህ መማሪያ የሚያስፈልገን በብዙ ነገር ልንበደል እንችላለን ብዙ ነገር መጥፎ ልንባል እንችላለን በህይወታችን ሊከሰት ይችላል እና እኛ ሁሌ ወደ አላህ መጣጋት አለብን አላህ ብቻ ነው ወኪላችን አላህ ብቻ ነው ሁሉም ነገር የሚፈታልን ስለዚህ فصبر جميل ይህች ቃል በጣም ትልቅ ትምህርት አላት فصبر جميل ያ ረብ ሰብር ስጠኝ ጌታዬ ሰብር ስጠኝ ስንት ሚስት ከባልዋ ብዙ ችግር የምታገኛለች ስንት ባል ደግሞ ከሚስቱ ጋር ብዙ የሚያሳልፋለ ስንት ወላጅ ከልጆቹ የሚያሳሩሩት ሆድ የሚያሳሩሩት የሚያቃጥሉት ልጆች ሊኖር ይችላል ምንድነው ማድረግ የሚቻል فصبر جميل والله المستعان على ما تصفون ይሄ ብቻ ነው የሚያስፈልግ ያ ረብ ጌታዬ ሰብር ስጠኝ ትግስት ስጠኝ ለሰው የሚለው ሰው የሚያደርገው የምትዘለመው የምትበደለው በቤተሰብ በጓደኛ በባል ስራ በባልደረቦች በብዙ ቦታዎች ዙልም አለ ብዙ ይከሰታል እና አንዳንድ ጊዜ የትም ቦታ ምንም ማድረግ አትችልም እና ሁሌ ከመጀመሪያ ወደ አላህ መጣጋት አለብን ግን ሰው ጠይቀን ረዳታ ጠይቀን ማናገኝበት ስንደርስ ደግሞ ሁሉ ችግራችን በሙሉ ወደ አላህ መስጠት አለብን والله አላህ ብቻ ነው ችግራችን መፍታት የሚችለው ማንንም ሰው ብንናገር ሊቀለልን ብንናገር ራሱ ምን ማድረግ ይችላል ሰው እንደኛ ምን ማድረግ ይችላል ሐሳብ ሊሰጥ ይችላል ሰብር አድርግ ሊልህ ይችላል ግን አላህ Subhanahu Wa Ta'ala ግን ሁሌ ወደ አላህ ተጠግተን ያ ረብ ጌታዬ ይህን ችግር ፍታልኝ ካልን ግን አላህ Subhanahu Wa Ta'ala ይፈታዋል ولذلك በዚህ ወር ደግሞ በዚህ ረመዳን ወር Subhanallah አላህ ሲነግረን ማለት ነው የረመዳን ነገር እንደምታዩት ያለቀ Subhanallah በጣም ሀዘን እየተሰማን እየሄደ ነው ስንት ቀን ቀርተዋል አላህ ዛሬም ليلة القدر الله يدرجلن شهر رمضان الله سبحانه وتعالى سينجرن مالتنا بتأم بزونا جر من نتأكمبت ور شهر رمضان الذي أنزل فيه القرآن يهي يورو القرآن الله يورد لنا راسه هل الناس تاوس بزي ور بتشاسيهم هلهم لكن بزي بالنزي بركة ياللوش قونش دمو ሁሉ ችግራችን ወደ አላህ መጠጋት እንዳለብን የሚነግረን ለዛ ነው شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخرى يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون ياو قالوا يالك أنا رمضان جمروا بلنا الأهن يالك أنا እኔ የፈለኩት ልመለሰው ወደዚህ አያ ማለት ነው በረመዳን ላይ ያለ ራሱ واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون الله سبحان الله ጌታችን ትልቅ ጌታችን አላህ يعني እኛ በትክክል ማናቀው ጌታ በትክክል ኢባዳ ማናረገው ጌታ ሁላችን በጎዶለ ላይ ምንገኝ አላህ Subhanahu Wa Ta'ala واذا سالك عبادي የኔ ባሪያዎች በኔ ሲጠይቁህ ያ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን ወደሱ ስለወረደ በኔ ሲጠይቁህ በላቸው አላለ واذا سالك عبادي عني فاني قريب እኔ እኮ በጣም ቅርብ ነኝ አላህ ብለዋል ቅርብ ነኝ ጠይቁኝ ብቻ ጠይቁኝ የምትፈልጉት ጠይቁት ዱዓ አድርጉ ያ አላህ ብላችሁ አልቅሱ ጠይቁ አላህ Subhanahu Wa Ta'ala ደግሞ فإني قريب أجيب دعوة الداعي إذا دعان የሚጠይቀኝ የሚጠራኝ ሁሉም ይጠራኝ ያ አላህ ያ ረብ ጌታዬ ብሎ የሚጠይቀው እሰማለሁ አላህ ብለዋል እመልሳለሁ ብለዋል فإني قريب أجيب دعوة إن እመልሳለሁ እያለ ነው አላህ Subhanahu Wa Ta'ala ለጠይቁኝ አታሻርኩ በሌላ መሃል አታስገቡ فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون بني እምነታችሁ አድርጉ በኔ ለኔ ጠይቁ ለኔ ብቻ ካረጋችሁ በኔ ካመናችሁ ከዛ በኋላ አላህ Subhanahu Wa Ta'ala የሚፈልገው ቦታ ያስገባችሁና
እንደዚህ ነው ለዛ ነው ደግሞ ያዕቆብ አለይሂ ሰላም ወደዚህ ለመመለስ የሚፈልገው ምን ለዛ ነው ያዕቆብ ምን እንደው ያለ فصبر جميل والله المستعان على ما تصفون ይሄን ነገር የምትሉት አላህ ብቻ ነው የሚያውቀውና አላህ ብቻ ሰብር ይስጠኝ አላህ ብቻ ትግስት ይስጠኝ ብለው ማለት ነው ስለዚህ ቀጥሎ የሚመጣ ምንድነው መሽሃዱ ወይ ደግሞ ሲኑ የሚመጣ ምንድነው ሸር በሉት ባካችሁ ወንድሞች እህቶች ባረከላሁ ፊኩም ጀዛኩሙላህ ኸይር الله يقبلنا الله يقبلاችሁ اثناء وجود يوسف بالبئر አሁን በቃ እነሱ ምን አደረጉት ተውት እንትኑ ላይ አስገቡት ማለት ነው በጉድጓድ ላይ ውሃ ያለው ሳይሆን የደረቀ እንደዚህ ጉድጓድ ነበረ እዛ ነው የጣሉት وجاءت سيارة فأرسلوا وردهم فأدلى دلوه قال يا بشراي هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين أو من دنهم ياساين ይሄ እዛ ከተውት በኋላ በጉድጓዱ ላይ ከተውት ማለት ነው መንገደኞች መጥተው ውሃ ሊወስዱ ሲስቡት ለካ ይሄን ልጅ ትንሽ ልጅ ስለሆነ በዛ በጀሪካኑ ውሃ የሚመጣበት እዛ ተሰቅሎ ሲያወጡት ልጅ አገኙት ማለት ነው እና ደሳላቸው ምክንያቱም በዛ ጊዜ ምን ነበረ ሰው ይሸጣል ይገዛል እንደ ባሪያ ይሆናል ማለት ነው እና ወሰዱት ሱብሃንአላህ ይሄን ነብይ ዩሱፍ አለይሂ ሰላም ያሳለፈው ችግር ገና ከልጅነቱ ጀምሮ በወጣትነቱ መጨረሻ ላይ ግን ይሄን የዩሱፍ አለይሂ ሰላም ታሪክ ማለት ነው አንድ ሰው ብዙ ችግር ቢያጋጥመው ተስፋ እንደማይቆርጥ መቁረጥ መቁረጥ የለበትም ተስፋ መቁረጥ በአላህ የለበትም የሚያሳይ ነው ለምን አላህ Subhanahu Wa Ta'ala ከስንት ችግር በኋላ ወደ ጥሩ እንደሚወስደን ማወቅ አለብን ኢነ ማዓል ዑስሪ ዩስራ ኢነ ማዓል ዑስሪ ዩስራ ብለዋል አላህ Subhanahu Wa Ta'ala ከችግር በኋላ እንትን ምንድነው ይመጣል ከችግር በኋላ መፍትሄ ይመጣል ብርሃን ይመጣል ችግር ይጠፋል ብዙ ነገር ይመጣል ማለት ነው እና اثناء وجود يوسف بالبئر مرت عليه قافله في طريقها الى مصر قافله كبيره سارت طويله حتى سميت سياره كلها تتجه الى البئر توقفوا للتزود بالماء اهون سياره ሲባል ማለት ነው በዛ ወደ ግብጽ የሚሄዱ ነበር قافله هنا እንደዚህ በፊት አየር አልነበረም መኪና አልነበረም ትሬን አልነበረም በዛ ሰዓት በግመልና በተለያየ እንስሳ ከአንድ ሀገር ወደ አንድ ሀገር ሲሄዱ በጣም ብዙ ነበሩ እና ይሄ ረጅም በቃ እንደዚህ ቁመቱ ሰው ማለት ነው ረጅም ነበር ሰያራ ይባል ብዙ ትንሽ ሰዎች አልነበሩም በጣም ብዙ ነበሩ እና አንድ ቦታ አቆሙ ውሃ ሲፈልጉ ከዛ ይሄን ጉድጓድ አገኙት አድሉ ደሉ في البئر تعلق يوسف እንዳልኳቸው ዩሱፍ በዛ ተሰቅሎ ظن من دلو انهم تلا እነሱ የመሰላቸው ሲያወጡ ማለት ነው በጣም ብዙ ውሃ ወጥቶ ክብደት ስለነበረው ሲያዩት ለካ ውሃ አይደለም ምን ሆነ ልጅ አገኙት ማለት ነው فسحبه ሲስቡ ምን አለ ያ للبشرى እንዴት በጣም ደስ የሚለው ነው يعني ጥሩ እንደሆነ ተናገሩ ማለት ነው هذا غلام ይሄን ልጅ ነው يعني حكم الاشياء المفقوده ማለት ልጅ ማግኘት በዛ ሰዓት በቃ ኢቃ እንዳገኘ ገንዘብ እንዳገኘ ነው የሚታሰብ ለምን ለሱ ሽጠህ ብር ስለምታገኝ እንደማንም ኢቃ ነው ማለት ነው እና በጣም ተደስተው ወሰዱት ማለት ነው هذا غلام حكم الاشياء المفقوده التي يلتقطها احد يصير عبدا لمن التقطه هكذا كان قانون ذلك الزمان البعيد የነሱ ህግ በዛ ሰዓት እንደሱ ነበር ሰው ይሁን ምን ይሁን ካገኘው ያንተ ነው የሚሆነው ሽጠህ ትጠቀምበታለህ ማለት ነው سبحان الله مجرش عليه فرح به من وجده في البداية ثم زهد فيه حين فكر في همه ومسؤوليته وزهد فيه لأنه وجد صبيا صغيرا وعول على التخلص منه لدى وصوله إلى مصر ولم يكن يصل إلى مصر حتى باعه في سوق الرقيق بثمن بخس دراهم معدودة ومن هنا اشتراه رجل تبدو عليه الأهمية أهون
ይሄ ልጅ ትንሽ ልጅ ነው ያ ምን ያረጉታል ትልቅ ቢሆን እንኳን ሰራተኛ ይጠቀሙበታል የሆነ ነገር ይሄ ልጅ ግን ጋና ማሳደግ አለባቸው ለሱም የመግቡ የልብሱ ምናምን ስለሚያስፈልጋቸው ምን አሉ ይሄ አባካቸው አይረባም ግብጽ ሲገቡ ዳይሬክት መሸጥ አለብን ብለው እነዚህ የባሪያ የሚሸጥበት በዚህ ዘመናችን ብርነት አለ እንደምታዩት የተለያየ ብርነት አለ በዛ ሰዓት ይሄን ልጅ እዛ ሸጡት በትንሽ ብር ማለት ነው በትንሽ ገንዘብ እንዲሁም يعني ምክንያቱ ትንሽ ልጅ ስለሆነ በብዙ ብር አይሸጥም በዛ ሸጡት አሁን የገዛው ሰውዬ ደግሞ በጣም እንደዚህ አስፈላጊ ባገሩ ትልቅ ቦታ ያለው ሆኖ ተገኘ ማለት ነው ስለዚህ መጨረሻ ላይ ምን ደረሰ የመጀመሪያ የፈተናው እዛ አልፈው አሁን ደግሞ ግብጽ ገብቶ ምን አለ ማለት ነው الله سبحانه وتعالى بآياته ينقرنا وقال الذي اشتراه من مصر لامرأته أكرمي مأواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون سبحان الله انظر كيف يكشف الله تعالى مضمون القصة البعيدة في بدايتها والله غالب على أمره ولكن أكثر الناس لا يعلمون الله سبحانه وتعالى يهبز تاريخ سينقرن إنا بزو نقر أناكم الله كلا ساوك أن بستكر مالتنا والله غالب على أمره إنا يمثلنا بزي زمنات بللا زمن مراسو بزو نقر يسرال بعالم لي مالتنا لكن مجرش عليكن الله سبحانه وتعالى أمي فلقون ومي هونو እና ብዙ መኪና ይደረጋል ብዙ ችግር ይደረጋል በህይወታችን አሁን ያያችሁ ነው በአለማችን በዚህ በኮሮና የመጣ ራሱ ብዙ ታሪክ ማናቆ በጀርባ አለ ብዙ መኪና ብዙ ኩፉ ስራ በጀርባ እየተሰራ ነው ማን ነው የሚሰራው እነዚህ የማክቱ ሰዎች የፖለቲካ ሰዎች የገንዘብ ሰዎች የሰይጣን ሰዎች እነዚህ ሁሉ በሙሉ ማአት ነገር እየሰሩ ናቸው ለኛ ግን አይታየንም الله سبحانه وتعالى قال المطلع على كل كبيرة وصغيرة يقولون تنشم تلقون مياي جيتا سلالة قل يمان مريتنو يمان سماينو يمان هزبنو يا الله سبحانه وتعالى ونا مجرش على يدمو الله بمي فلقو ساعت ودمي فلقو أقطعا النسو ودزي بيفلقوت الله دمو يتأمززوال يعني منم متأراتر يلبنا أسباب أدرقو براساتشو مكنيات ወደሚፈልገው አላህ ይመልሰዋል እና ሁሌ እኛ መጠጋት ያለብን አላህ መለበን አለብን የሆነ ሁሉ ባላም ይምጣ ምን ይምጣ ሁሌ በአላህ Subhanahu Wa Ta'ala እምነታችን ትልቅ መሆን አለበት ወደዛ ነው መጠጋት ያለብን ምክንያቱ የሰው ነገር ብዙ ጊዜ ምክንያቱ እንደዚህ የማክትና የስልጣን የገንዘብ ፍላጎት ስላለው በኒ አደም እንደ ሰይጣን ነው የሚሆነው ሱብሃንአላህ አላህ የማይፈራ ከሆነ የፈለገ ነገር ማድረግ ይችላል ምንም የሚከለክለው ነገር የለም ስለዚህ እኛ ደግሞ ምንጠጋው ወደ ታላቅ ጌታ ለዛ ነው እኛ ስንሰግድ ራሱ አላሁ አክበር ምንለው ከአላህ በስተቀር ትልቅ ነገር የለም አላህ ብቻ ነው ሁሉም ነገር የሚፈታው የሚችለው ማለት ነው الناس النايو الله يجزاو مالتنا لقد انطبقت جدران العبودية على يوسف ألقي في البئر وهنا حرم من أبيه التقطه من البئر صار عبدا يباع في الأسواق اشتراه رجل من مصر صار مملوكا لهذا الرجل انطبقت المأساة وصار يوسف بلا حولة ولا قوة هكذا يظن أن أي إنسان غير أن الحقيقة شيء يختلف عن الظن تماما ምንድነው አሁን ስናየው ምንድነው የተከሰተ በልጅነቱ ላይ በጣም ችግር አገኘው ወንድሞቹ ቀንበት ሐሰድ ተሰማቸው ለምንድነው አባታችን እንደዚህ ለሱ በቃ ውስጣቸው በላቸው አሁን ከዛ ጀምሮ ክፋት አስቡ ማለት ነው ክፋት አስበውም ደግሞ ወስደው ጅብ እንደበላው አደረጉ አሁን ሁሉ ስናየው በጣም የሚያሳዝን ሁኔታ ነው ምስኪን ዩሱፍ የሱ የወረደ ችግር መቼም ማንንም አልወረደው ነው ምንለው እኛ የሚታየን ማለት ነው ከዛ በኋላ ደግሞ ከጉድጓዱ አውጥተው ደግሞ ወደ ግብጽ ወደ በርነት ገባ አባቱ አጣ ወንድሞቹ ክፉ ሰሩበት እንደገና ከዛ ደግሞ ከነዚህ ሰዎች ደግሞ ባሪያ ሆኖ በግብጽ ላይ ሲሸጥ ማለት ነው እንደማንንም ኢቃ የነቢ ልጅ እንዳልሆነ
በዚህ ስናየው አላህ Subhanahu Wa Ta'ala ግን ምን እንዳስቀመጠለት ግን ሁላችን ብዙ መማር ያለብን በዚህ ሁኔታ ለዛ ነው አላህ Subhanahu Wa Ta'ala ከፈለገ ወለኛ የሚታየን ሌላ ነው አላህ ያስቀመጠው ደግሞ ሌላ ነገር የሚሆን ነው እዛ ነው የምናቆመው ዛሬ ለምንድነው እና ማለት ተሰወሩ نحن انه مأساة ومحنة وفتنة كان اول سلم يسعده يوسف في طريقه الى مجده والله غالب على امره ينفذ تدبيره رغم تدبير الاخرين ينفذ من خلال تدبير الاخرين فيفسده ويحقق وعد الله وقد وعد الله يوسف بالنبوة ها هو ذا يلقى محبته على صاحبه الذي اشتراه وها هو ذا السيد يقول لزوجته أكرم مثواه عسى أن ينفعنا أو نتخذه ولدا وليس هذا السيد رجلا هين الشأن إنما هو رجل الطبقة الحاكمة في مصر سنعلم بعد قليل أنه وزير من وزارة الملك وزير خطير سماه القرآن العزيز وكان قدماء المصريين يطلقون الصفات كأسماء على الوزراء فهذا العزيز وهذا العادل وهذا القوي إلى آخره وأرجح الآراء العزيز هو رئيس وزراء مصر سبحان الله إن أنت ستايوت مالتنا لجو ويوسف عليه السلام أهنو كتشت أبو هلا يسو ምንድነው የሱ ሳክሰስ መሆኑ እሱ ከችግሩ ወጥቶ ወደ ትልቅ ቦታ መድረሱ አሁን ነው የጀመረ ያን ሁሉ ችግር ያለፈ እኛ ስናየው በጣም ናዝናለን ግን የፈለገ ይምጣ አንድ ሰው ጥሩ ቦታ መድረስ ከፈለገ ግዴታ ብዙ ችግር ማሳለፍ አለበት አሁን እኛ አንድ ሰው ራሱ በዚህ በአለማችን ማለት ነው ብዙ የተሳካለት ሰው ጥሩ ቦታ በትምርቱ በቢዝነሱ በፈለገ ይሁን ይምጣ ስናየው ማለት ነው ያለ ችግር የሚያሳልፍ ሰው የለም አሁን እኛ ይሄን ስዊድን ላይ ኢኪያ ሱቁ ዓለም ላይ አሁን ያለው የሱ ታሪክ ስታዩ መጀመሪያ የሚበላው ነገር አልነበረው የሚበላው ነገር እና በጣም ደሃ ነበር መጀመሪያ ላይ እንደዚህ አንድ ሻንጣ ትንሽ እንደዚህ ቆምሳጥን ይዞ በዛ የሆነ ትንሽ ነገሮች እየሸጠ ነበር ለመኖር ማለት ነው በኋላ ግን ቀስቀስ ይያለ ስንት ችግር አሳልፎ አሁን የዓለም ሀብታም ሆኖ የትም ሀገር ኢኪያ ሱቅ የሌለበት የለም ማለት ነው እና ይሄ በአለም ላይ እንኳን እንደዚህ ይሆናል ማለት ነው እና ዩሱፍ አለይሂ ሰላም ደግሞ የሱም ራሱ እንደዚህ በችግር ጀመረ አሁን ግን ወደ ጥሩ ቦታ ላይ ድረስ አላህ ሊያደርሰው ስለፈለገ እነሱ ያሰቡት ሌላ ነው አላህ ያደረገው ደግሞ ሌላ ነው ይሄ ነው ዋና ትምህርት መውሰድ ያለብን እኛ ማንንም መፍራት የለብንም አላህ ያልከተበልን ነገር አላህ ያጻፈልን ነገር ምንም ልንሆን አልችልም ኮሮና ሊያሞተን አላህ ካልፈቀደ ፍቃደኛ ካልሆነ ሊገድለን አይችልም በዛ አላህ እድሜው የጨረሰለት ግን ይሞታል እና ሁሌ ወደ አላህ መጠጋት አለብን አላህ ብቻ ነው ለሁሉም ነገር ወደ ጥሩ ቦታ ላይ ወስደው ይችላል እና ችግር ማሳለፍ አንድ ሰው ችግር ካሳለፈ ብዙ ነገር ካሳለፈ ነው ያ የችግሩ ጠቅሞ የሚያውቀው በህይወቱ ላይ ብዙ ኮንፊደንስ ያገኛል ብዙ ነገር ይማራል ችግር የማያሳልፍ ሰው ብዙ ተሞክሮ ሊኖረው አይችልም እና ባረከላሁ ፊኩም ወጀዛኩሙላሁ ኸይር በዚህ ቅሳው ልናቆመው ነው ማለት ነው ወላሁ ጋሊቡን አላ አምሪ ይሄን ማስታወስ አለብን አላህ Subhanahu Wa Ta'ala በሚፈልገው ሰዓት በሚፈልገው አቅጣጫ አድርጎ ነው ወደ ሁሉም ቦታ የሚወስደው እና ሼር በሉት እስኪ የጻፋችሁ ካላችሁ እና ለናንተም አንድ ጊዜ ገብተን ጥያቄና መልስ እናረጋለን በአማርኛ የዘካት الفطርም ለሁሉም እናቀርባለን እስኪ አሁንም በዚህ ጉዳይ ጥያቄ ካላችሁ ምትደውሉ ከፈለጋችሁ ወደ መሰንጀር ደውሉ እቀበላለሁ ትንሽ አንድ 5 ደቂቃ መስጠት እንችላለን ምክንያቱም ታሪኩ ወይ ደግሞ ቅሳው በኋላ እንቀጥላለን ማትደውሉ ከሆናችሁ ግን በዛ እናቆማለን ምን ይመስላችኋል
እስኪ ጻፋችሁ ካላችሁ እስኪ ትግርኛ ሁሉም ምንድነው ችግር በደረሰን ሁሉም ለኸይር ነው صحيح ሁሉም ለኸይር ነው ብለን ራሳችን ማሳመን አለብን ባረከላሁ ፊክ በትክክል يعني الله سبحانه وتعالى لعله خير دائما لعله خير ማለት አለብን ምክንያቱም እኛ በህይወታችን ብዙ ችግር እናገኛለን ብዙ ያጋጥመናል ሱብሃንአላህ ብዙ ሰው ሁሉ ሰው አይደለም ደግሞ እንደዚህ አይነት ወደ አላህ ተጠግቶ እንትን ቶሎ ተስፋ የሚቆርጥ ሰው አለ ይሄ ነው ለዛ ይሄን ቅሳ ራሱ አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም በችግሩ ጊዜ ሰዓት ያለው ነው ይሄን ቅሰት ዩሱፍ አስባብ ንዙል ስናየው መቼ ነው የወረደው ሱረት ዩሱፍ በሙሉ ረሱል ሰለላሁ ዐለይሂ ወሰለም በዛ ሰዓት ኸዲጃ ረዲየላሁ ዐንሃ ሚስቱ ሞታ አቡ ጣሊብ ሞቶ ቁረይሽ በጣም ተሰባስበው ለሱ ብዙ ነገር የበደሉት የፈጸሙ በህይወቱ በሰሃባዎች ያሉ ጊዜ አላህ Subhanahu Wa Ta'ala ይህን ሱራ አወረደለት ማለት ነው የዩሱፍ ቀሰት ዩሱፍ አለይሂ ሰላም ያ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻህን አይደለህም ይህን ችግር የምታሳልፉ እና እንዳንተ ወንድሞች ራሱ አንቢያቶች ተላዩ አንቢያቶች ብዙ ችግር አሳልፈዋል ይህን ዩሱፍ አለይሂ ሰላም ራሱ እንደዚህ ችግር አሳለፈ ብሎ አላህ Subhanahu Wa Ta'ala አወረደለት ለረሱል ሰለላሁ ዐለይሂ ወሰለም ለሱ ተስፋ እንዳይቆርጥ ሊያዝናናው ነው ብዙ ለኡመቱ ደግሞ በቁርአን ልንማርበት ብሎ ነው የወረደ እና አስባብ ንዙል ራሱ ለዛ ነው وما الحياة الدنيا እቺ ህይወታችን ፈተና ናት አላህ Subhanahu Wa Ta'ala بسورة الملك سينقرن مالتنا تبارك الذي بيده الملك الذي خلق الموت والحياة ليبلوكم أيكم أحسن عملا يهي فتناو ميوردن هل بهوتاتشن يالا لمن دنو الله سبحانه وتعالى بزانو ميفتنن بزانو فتناو ميادرقلن إنيا تقولوا سران سرالن ويس مطفو سران سرالن يتو منقد نو من مرتو الله يفلقو منقد نو من مرتو ويس انديت بلو هل الله سبحانه وتعالى عملاتችን ጥሩ አላህ ያድርግልን ለዛ ነውና ሲፈትነን ደግሞ እኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም በራሱ ብለዋል ፈተና አላህ ፈትነን ብለን መለመን አይፈቀደንም ጥሩ አይደለም ምክንያቱም አናቀም ፈተናው ሲመጣ ምን ይችላል ነው አንችለውም ወይስ በጥሩ መንገድ እንፈታዋለን ወይስ ወደ መጥፎ አቅጣጫ ይወስደናል አናቀምና ሁሌ ሲመጣ ችግር ከመጣብን ማለት ነው ነስ አላህ Subhanahu Wa Ta'ala ምንድነው ምለው አላህ የሚችለው ነገር አድርግልኝ ከመጣ አላህ አስችለኝ ያ ረብ ጌታዬ እኔ አንተ ካላስቻልከኝ አልችለውም ضعيف ነኝ በኔ አደም ነኝ ሰው ነኝ ብለን ወደ አላህ ስንጠጋግን አላህ Subhanahu Wa Ta'ala لا سهل الا ما جعلته سهلا ያ ምክንያቱ ፈተና አላህ Subhanahu Wa Ta'ala በሁሉም ነገር ተፈተናላችሁ ብሎናል በሞት እንፈተናለን በድህነት እንፈተናለን በሀብት እንፈተናለን በስደት እንፈተናለን በሰው መዘለም እንፈተናለን በብዙ ነገር እንፈተናለን እና ለዛ ደግሞ አላህ ቀለል ካደረግልን ነው ብቻ የምንችለው እንጂ በፈተናው ላይ ልንወድቅ እንችላለን መጥፎ ነገር ልንደርስ እንችላለን እና ባረከላሁ ፊኩም ጀዛኩም ላ ኸይር ሸራ አድርጉት አሁንም ሁላችሁ የተገኛችሁ መቼም ተስፋ አረጋለሁ ለሁሉም ሰው ልታድርሱልኝ ሐሳብ ካላችሁ ደግሞ ዩቲዩብ ገብታችሁም ይሁን በዚህም ይሁን ሐሳባችሁ አካፍሉኝ እስካሁን ድረስ በአማርኛ ያደረኩት ወንድሞች እህቶች አነስተኛ ብቻ ነው የደወሉና ሐሳብ የሰጡ ምናልባት ምን እንደሆናችሁ ምክንያት አላቀም አንዳንድ እህቶች ደውለው አልহামዱሊላህ ጥሩ እየሄደ ያለ ባረከላሁ ፊኩም ጀዛኩሙላህ ኸይር ምክንያቱ ጥሩ ነው ከናንተ ጋር ሐሳባችሁ በሰማ ደስ ይለኛል ሚስተካከል ካስፈለገ ለመስተካከል አዲስ ነገር መደረግ እንዳለበት ከመጀመር ካስፈለገ ሁሉም ነገር በዛ ነው ጥሩ ነው የሚሆነው ጀዛኩሙላህ ኸይራን ወባረከላሁ ፊኩም እህቶች ወንድሞች ዱዓ አንረሳሳ በዚህ የቀረ ቀን አስአሉላህ ምን ይላል አንድ ጥያቄ አለ መሰለን ከአረብ ሀገር ምንም ነብዩ ከወጣ አይቸም
ሁሌም ነቢዮቻችን ከአይሁድ ህዝብ ነው ኦኬ አሮን ሀጎስ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሁሉም የምደመድም ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከአረብ ነው ከአረብ ቢሆንም የሱ ትውልድ ደግሞ እስከ እስማኤል ዐለይሂ ሰላም እስማኤል የአብርሃም ልጅ ነው ወደዛ ይሄዳል ማለት ነው በአረብ ላይ ለምንድነው አረብ የሆነ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከሆነ ታሪኩ አብርሃም ለሃጀርና ለእስማኤል መካ ተታቸው ሲሄድ ማለት ነው እስማኤል እዛ ከሚስቱ ያገባት ከነዚህ ከየመን ጋር ጀርሁም የሚባሉ ከዛ አግብታ እዛ ተወለደ ማለት ነው ዘሩ እዛ ተባዛ አረቦች ሆኑ እስማኤል አረብኛ የሚናገር ሆነ የሱ ዘር ከእስራኤላውያን ቢሆንም እዛ መጥቶ ግን ታሪኩ ተቀየረ አላህ በሚፈልግ ሰዓት በሚፈልግ ቦታ በሚፈልግ ህዝብ ያወጣል ማለት ነው እና ረሱል ሰለላሁ ዐለይሂ ወሰለም ደግሞ ለአረቦች ብቻ ሳይሆን ለሁሉም ህዝብ አድርጎ ለበሙሉ ዓለማችን ዓለም ህዝብ ብቻ ሳይሆን وما ارسلناك الا رحمه للعالمين ብሎ ሁላችን ህዝብ በሙሉ ከታሪኩ እንደሚገናኝ ቁርአን አደረግልን ማለት ነው ይሄ ነው እኮ እኛ አሁን የአንድ ታሪክ ሳይሆን የእስራኤላውያን የምናምን ሳይሆን ታሪኩ በሙሉ ምናቀው ከሆነ እስልምና አንድ ነው ከአደም አለይሂ ሰላም ጀምሮ እስከ ረሱል ሰለላሁ ዐለይሂ ወሰለም እስልምና ነው የመጣ ግን በየሰዓቱ የሚመጡ አንቢያቶች የነበሩ የተለያየ አህካም የተለያየ ህግ የተለያየ ሸሪዓ የተሰጡ ነበር በኋላ ረሱል ሰለላሁ ዐለይሂ ወሰለም መጥቶ ደግሞ ከአረብ ህዝብ በአረብኛ ቋንቋ ይህን ቁርአን ደግሞ አያችሁ ሙዕጂዛ የሆነ ቁርአን በአረብኛ ቋንቋ ሆኖ ማንንም ሰው የለዚህ ቁርአን ተሐዲ አድርጎ ምንም ሊያመጣ የማይችል ቁርአን ተገኘ ማለት ነው ለምንድነው አላህ Subhanahu Wa Ta'ala ራሱ ምንድነው ያለ ምክንያቱ እኛ ቁርአን መምጣት እንችላለን ምናምን የሚሉ ሰዎች ማለት ነው በሱረት البقره ምን ይለናል መሰላችሁ وان كنتم في ريب مما نزلنا على عبدنا እናንተ የምትጠራጠሩ ከሆናችሁ ማለት ነው በዚህ ቁርአን የምትጠራጠሩ ከሆናችሁ وان كنتم في ريب مما نزلنا على عبدنا فاتوا بسوره من مثله وادعوا شهداءكم من دون الله ان كنتم صادقون ቁርአን እኮ እንደዚህ ብሎ ነው በፈከራ ነው ይፈከራል ቁርአን ለምን ያላህ ቃል ስለሆነ እስኪ አሳዩን አምጡልኝ እስኪ ከቆንደ ቁርአን ጋር አንድ አያ አንድ ሱራ እስኪ ይሄው አምጡ ማን ነው 1400 አመት አድርገዋል ቁርአን ማንንም ከዚህ ቁርአን ተከራክሮ ሊሳካለት ሊያሸንፍ ማንንም አልቻለም አሁን ቁርአን እንደሱ ይላቸዋል እስኪ ይሄን ለዚህ ቁርአን የሚመስል እስኪ አምጡ አንድ አያ እስኪ አምጡ ብለዋል وإن كنتم في ريب مما نزلنا على عبدنا رسول الله عليه وسلم قرآن مالتنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين متشلكوا هنا حق أن يجكوا هنا اسكي أدرقوا أمتوا أسايون القرآن يالنا مالتنا فإن لم تفعلوا أما تشلكوا هنا دمو فإن لم تفعلوا ولن تفعلوا اليوم عندما تشلوا الله سلم ياك مالتنا فإن لم تفعلوا ولن تفعلوا اليوم أتشلوا አላደርጋችሁም አትችሉም እንደሱ ከቁርአን ጋር መከራከርና መሸነፍ አትችሉም ይላል ነው ቁርአን ይሄ አላህ ቃል ነው فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين አሁን ቁርአን ራሱ ያስጠነቀቀ ነው የምትችሉ ከሆነ አምጡ እንዲሁም አትችሉም የማትችሉ ከሆነ ደግሞ አትችሉም መጨረሻ ላይ ግን ተጠንቀቁ ምንድነው የምትጠነቀቁ فاتقوا النار ይህች እሳት ገሃነም የምትጠብቀው ያለ ተጠንቀቁ ብለዋል فاتقوا النار التي وقودها الناس والحجارة እሳቷ ራሱ ስትቃጠል አላህ ሲያቃጥላት ምን ማለት ነው በድንጋይና በሰው ነው የምትቃጠለው በኩፋር ይሄ አላህ የሚክድ የማይቀበል ሰው በዛ ነው የሚቃጠለው የሚጀምረው አሁን እኛ እሳት ስናቃጥል በከሰል ነው የምናደርገው አይደል የጀሃነም ከሰል ደግሞ ድንጋይና ሰው ነው የሚሆነው ነስአሉላህ ሰላም ስለዚህ ለሁላችን ነው የሚያጠነቅቀን ለሚከፍር ብቻ አይደለም ስንት ሙእሚን የነበረ ስንት ሙስሊም የነበረ ወደ ኩፍር እየገባ ነው አሁን በዚህ ሰዓት ለነሱም ያስጠነቀቀ ነው فإن لم تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين ተዘጋጅታ እየጠበቀች ነው
الله سبحانه وتعالى قالوا من لنا وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. ስለዚህ እነዚህ ኢማኖኞች ደግሞ وبشر الذين آمنوا እናንተ ኢማኖኞች ሆይ አብሽሩ ለእናንተ የሚጠብቃችሁ ደግሞ ምንድነው ኢማን ካላችሁ ከሆነ وعملوا الصالحات ጥሩ ካሰራችሁ ደግሞ ኢማን ብቻ አይሰራም وعملوا الصالحات ኢማንና عمل الصالح ኢማንና ጥሩ ስራ እምነትና ቆንጆ ስራ ካልሆነ በስተቀር ኢማን ብቻ አይጠቅምም ማለት ነው أن لهم جنات جنة يتأبقاتش ነው الله سبحانه وتعالى كأهل الجنة الله يارجن بذيك أن قد تكون هذه الليلة ليلة القدر أهم زاري ليهون يتشلال آمين هلاتش نبل الله كي جنة سوج الله يارجن اللهم آمين إننا نانتو هلاتشن المسلمين والمسلمات المؤمنين والمؤمنات هلاتشن الله يجنة سو الله ميقبل الله يادرجن اللهم آمين جنات تجري من تحتها الأنهار إيشي جنة مالتكو فيها ما لا عين رأت ولا أذن سمعت ولا خطر على قلب البشر جنة مالتكو عين يالايچو اذن ياسماچو بلباچن ممጣት ማይችል ነገር እኮ ነው ያለው እዛ ያለኮ በፍጹም ፋንታሲ ልናርገው አንችልም አላህ እየነገረ ነው يعني ብዙ ነገር ነው ያለው እና جنات تجري من تحتها الانهار በዚህ በታቹ እንደዚህ ውሃ የሚሄድበት የሚጠብቀው እዛ ያለ እስከ ሁላችን አላህ اسال الله فردوس الاعلى بلنا الله الرسول عليه وسلم الله ስትጠይቁ ዝም ብላችሁ ትንሽ ነገር አትጠይቁ ትልቅ ነገር ጠይቁ اللهم انا نسالك الفردوس الاعلى اللهم انا نسالك رضاك والجنه اللهم امين يا فردوس ሰዎች አላህ አድርገን ብለን መጠየቅ አለብን ምክንያቱም አላህ ይችላል ለኛ ማስገባት ከለመነው ይሰጠናል اللهم امين ان جنات تجري من تحتها الانهار كلما رزقوا منها من ثمرة رزق سيسطون لغنا الله يጨምርላቸው ይሰጣቸዋል رزق قالوا هذا الذي رزقنا من قبل እነዚህ እኮ እንደዚህ አይነት ፍሩት እኮ እየበላን ነበር እንደዚህ ሀብሀብ በልተን ነበር እንደዚህ ወይን በልተን ነበር ሱብሃንአላህ እንደሱ አይነት የሚመስል ግን ከዛ የበለጠ የጣፈጠ ነው የምናገኘው በጀነት የጀነት ከተናገርን ከዚህ ካሁን ጀምረን እስከ ነገ አንጨርሰውም ሱብሃንአላህ በጀሃነም ስንናገር ደግሞ በጣም ያስፈራል እኔ የጀሃነም መናገር والله በጣም ያስፈራኛል ቁርአን ስትሄዱ ስታነቡ ሁሌ የጀነት ከተናገረ የጀሃነም ይናገራል የጀሃነም ከነገረን ከቆየ የጀነት ያመጣል እንደሱ ነው ግዴታ ነው የሁለቱ ነገር ማወቅ አለብን ማለት ነው እና من قبل وأتوا به متشابها بفيت የሚበሉት ነገር ያገኙት ነው ወለሁም فيها أزواج مطهرة እንደዚህ ሴቶች ሚስታቸው ባላቸው ጠሃራ የሆኑ ጥሩ የሆኑ ደግሞ አላህ ያስቀምጥልን ነው ለወንዶች ሆረል ዒልም የሚባል ያለ ለሴቶችም በጣም መፍራት የለብንም ለኛም አላህ አስቀምጦልናል ብዙ ጊዜ የወንዶች ሆረል ዒልም ስኖራቸው ሴቶች የላቸው ምናምን ይባላል ይሄ ዝም ብሎ ማይረባ አነጋገር ነው እንዴት ብለው አላህ የተገዛች ሴት እንዲሁም በጀነት ጋር እቺ አላህ የሰገደች ሴት ከሁረል ዒን የምታምር ሴት ነው የምትሆነው መልኳ ሐዲስ ሲነግረን በጣም ተአምር ነው የምትሆነው እኛ እንዴት ነው ሁሌ ወጣት መሆን እንፈልጋለን በዚህ በአለሙ ላይ ራሱ በሰርጀሪ በቦቶክስ በምናምን ሴቶች ምስኪኖች والله የለም የማይረባ ዱንያ ስንት ገንዘብ ስንት ጊዜ ያጠፉ ናቸው ግን አይረባም አኺራ ላይ ግን አላህ ስጁድ የሚያደርገች ሴት ግን አላህ Subhanahu Wa Ta'ala يوم القيامة ገና ስትወጣ እንዲሁም የሷ ውበት ለሁሉም ነገር ውበት ይሰጣል ከሁሩል ዒን በጣም ያማረች ሴት ነው የምትሆነው እና ለሷ ራሱ አላህ የሚያስደስታት አስቀምጦላታል ብዙ ጊዜ የምንሰማው ወንዶች ላይ ሹኽ ሲናገሩ የራሳቸው ብቻ ነው የሚናገሩ ማዓል አሰፍ በጣም ያሳዝናል ለሴቶችም አላህ Subhanahu Wa Ta'ala ብዙ ነገር እንዳስቀምጥላቸው ጥርጥር መኖር የለበትም ምክንያቱም የኛ ጌታ አላህ Subhanahu Wa Ta'ala عادل የሆነ ነው አላህ Subhanahu Wa Ta'ala العادل ኢየሱስም ሐቀኛ የሆነ ጌታ ነው ሐቀኛ የሆነ ደግሞ በፍጹም ሴቶች ወንዶች ብሎ ተለያየ ነገር አይሰጠንም ለኛም የሚያስፈልገን ለሚገባችን ያደርግልናል ከሴቶች ጋር የሚስማማ የምንፈልገው እሱ ፈጣራችን ስለሆነ እሱ ስለ ፈጠረን እኛ
እንደ ወንዶች አድርጎ አይደለም የሚሰጠን ለኛ የሚስማማን የተፈጥራችን የሚስማማን ነገር ይሰጠናል ለወንዶች ደግሞ የነሱ ተፈጥሮ የሚያስፈልግ ይሰጣቸዋል እና በዚህ በጀነቱ የተናገርን ብንቆጨው ይሻለናል نسأل الله سبحانه وتعالى يا رب جيتا يا الله يا كريم يا أرحم الراحمين يا من بيدك كل شيء سبحانك لا إله إلا أنت ما عبدناك حق عبادتك اندمي قبه التجزانم اندمي قبه السجدنم اندمي قبه القرانم الله سبحانه وتعالى عفو بلن غفر لن براسه جيتا يا رحمن رحيم يهونك جيتا زنباتشن عفو بله ወደ ጀነት እንደምንገባ አድርገን ሁላችን እኔና የሚሰሙ ያልሰሙ ሁሉ ሰው በረህመቱ ሁሉ ይሄን ባላችን አላህ አንሳልን اللهم آمين እኔ ኃጢአተኛ ነኝና አንድ ከኛ በመሃል ያለ ሰው ኢማንኛ የሆነ ጥሩ ስራ ያለው የሱ አሚን ብሎ የሚመልሰው በሱ አይተህ ጌታዬ ከዚህ ከበረሞዳን ላይ ከዑተቃ ነፃናችሁ ከጀሃነምና የጀነት ሰዎች ነው ብለህ مزجبا جيتاي كل متشلو سبحانك يا رب يا من بيدك كل شيء سبحانك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين اللهم آمين اللهم آمين اللهم آمين بارك الله فيكم وجزاكم الله خير والسلام عليكم ورحمة الله وبركاته